ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ከባለፈው የቀጠነውን ኢንተርሚዲየት አካውንቲንግ 2 ቻፕተር 1 ከረንት ላያቢሊቲ ላይ ስለ ከረንት ላያቢሊቲ አውርተናል። በዚህ ቪዲዮ ደግሞ ፕሮቪዥን ኤንድ ኮንቲንጀንሲ የሚለውን ኮንሰፕት እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ኦኬ እንጀምር። ፕሮቪዥን ማለት ምን ማለት ነው? ፕሮቪዥን ስንል ሊያቢሊቲ ነው። ነገር ግን ሊያቢሊቲ ኦፍ uncertainty of time or amount ስለዚህ እንደ liability የምንይዘው ነገር ሆኖ ነገር ግን በምን ጊዜ እንደሚመጣና በምን ያክል አማውንት እንደሆነ ኤግዛክትሊ ማወቅ አንችልም። ኤስቲሜት ማድረግ እንችላለን አማውንቱን፣ ነገር ግን ወደፊት የሚመጣ ነው። መቼ እንደሆነ ኤግዛክት ታይሙን አናውቅም። በምን ያክል እንደሆነም ኤግዛክት አማውንቱን ማወቅ አንችልም። ስለዚህ ወደፊት የምንከፍለው እዳ አለብን ብለን የምናስብ ከሆነ provision ብለን እንይዘዋለን ማለት ነው። This provision it may be reported as a current liability or non-current liability ተብሎ ሊመዘገብ ይችላል ማለት ነው። ነገር ግን አንድ provision ነው እንድንል ከተፈለገ ምን መሆን አለበት? uncertainty of amount of time, uncertainty of about of time and amount ምን መሆን አለበት? የማይታወቅ መቻል አለበት። ነገር ግን ወደፊት እኛ መክፈል ያለብን obligation ሊኖረን ይገባል። ለምሳሌ common types of provision ማለት ለምሳሌ obligation related to litigation ከህግ ጋር የተያያዘ ወደፊት የምንከፍለው የካሳ ክፍያ ካለ፣ ዋራንቲ ኦር ፕሮዳክት ጋራንቲ ለፕሮዳክታችን የሰጠነው የዋስትና መብት ካለ፣ ቢዝነስ ሪስትራክቸር ኦር ኢንቫይሮንመንታል ዳሜጅ በእነዚህ ምክንያቶች ወደፊት ሊያቢሊቲ ሊመጣብን ይችላል። ነገር ግን አማውንቱና ታይሙን በስትክክል ማወቅ ማንችል ከሆነ ፕሮቪዥን ብለን ዛሬ ላይ መያዝ እንችላለን ማለት ነው። recognitions of provision ላይ ስንመጣ companies accrues an expense and related liability of provision only if the following three conditions are met። እኚህ ሶስት ነገሮች ከተሟሉ ብቻ ነው አንድ provision ብለን ዛሬ ላይ እንደ liability መያዝ የምንችለው ማለት ነው። ለምሳሌ ዋራንቲ ኦር ፕሮዳክት ጋራንቲ ከሰጠን obviously ሽያጭ ሸጠናል። በሸጥነው ፕሮዳክት ወደፊት liability ሊኖርብን ይችላል። ፕሮዳክቱ ተበላሽቶ ሊሆን ይችላል፣ ኳንቲቲው አንሶ ሊሆን ይችላል። በተለያየ ምክንያት የዋስትና መብት ስለሰጠን ለዛ መክፈል ይኖርብን ይችላል። ኦር ሁለተኛው ደግሞ probable that outflow of resources that will be required to settle obligation። ይሄንን obligation settle ለማድረግ ወደፊት ከኛ የሚወጣ outflow of resource መኖር አለበት። ወይ በካሽ ሊሆን ይችላል፣ ወይ በአገልግሎት ሊሆን ይችላል፣ ወይ በሌላ አሴት ሊሆን ይችላል። ስለዚህ ወደፊት የሚመጣውን እዳ ለመክፈል outflow of resource መኖር አለበት። then reliably estimate can be made። ያ provision based on experience ሊሆን ይችላል፣ based on professional knowledge ሊሆን ይችላል። reliably በሆነ መንገድ ታማኝ በሆነ መንገድ ምን የሚደረግ መሆን መቻል አለበት? estimated ሊደረግ የሚችል መሆን አለበት። ስለዚህ ይሄን ካልሆነ provision ነው ብለን ልንይዘው አንችልም ማለት ነው። ሌላኛው ስለ provision recognition ስናይ ደግሞ ምንድነው የምናየው? constructive obligation ነው። sometimes በህግ መሰረት liable ላንሆን እንችላለን። ለምሳሌ ሁሉ ጊዜም 10 ፕሮዳክት ለሚገዛ ደንበኛ አንድ ፕሮዳክት ምራቂ የምንሰጥ ከሆነ ይሄ ሁሉ ጊዜም የተለመደና የቀጠለ ከሆነ ምን ይፈጠራል ማለት ነው? ኤቭሪ ታይም 10 ለገዛን አንድ መስጠት አለብን። ምንም እንኳን ባይጻፍ፣ ምንም እንኳን ኮንትራክት ባንገባ፣ ምንም እንኳን በህግ ተጠያቂ ባንሆንም ኮንስትራክቲቭ ኦብሊጌሽን የምንለው ይፈጠራል በእንደዚህ አይነት ምክንያቶች። ለምሳሌ based on publishing pattern of past practice ካለፈ ልምዳችን ቅድም እንዳልኳቸው 10 ዩኒት ለገዛን አንድ እንሰጣለን፣ 10 ዩኒት ለገዛን አንድ እንሰጣለን። ስለዚህ ያቺ የምንሰጣትን አንድ ምን ልትፈጥርብን ትችላለች? የፕሮቪዥን ሊያቢሊቲ እንድንይዝ ልታደርገች። ኦር አዲስ የወጣ ፐብሊሽ ፖሊሲ ካለ፣ ሌሎች ስፔሲፊክ የተደረጉ ነገሮች ካሉ ምን ይፈጥራሉ ማለት ኮንስትራክቲቭ ኦብሊጌሽን ይፈጥራሉ። ኮንስትራክቲቭ ኦብሊጌሽን ከተፈጠረ ደግሞ ካምፓኒው provision recognize ማድረግ አለበት ማለት ነው። as the result of the companies has create valid expectation on the parts of or other parties that will be discharged those responsibility ማለት። ስለዚህ ካለፈ ልምዳችን አዲስ በወጣው ፖሊሲ አዲስ ኢንዲኬት ባደረግነው ነገር ምን ሊፈጠርብን ይችላል? ግዴታ ሪስፖንሲቢሊቲ ሊፈጠርብን ይችላል። ያ ሪስፖንሲቢሊቲም provision ለዛ ሪስፖንሲቢሊቲም provision liability ልንይዝ እንችላለን ማለት ነው። ለምሳሌ ይሄንን ኤግዛምፕል እንደ provision recognize ስናይ Santos company gave a warranty to its customer related to a sale of its electronical products. No, the warranty for 3 years for the date of sale. Based on the past experience, it is probable that there will be some claim under warranty ማለት። ስለዚህ ይህ ካምፓኒ ኤሌክትሮኒክ ፕሮዳክቶችን ሸጧል።
እና የ3 ዓመት ዋራንቲ ወይም ዋስትና ሰጥቷል። ስለዚህ ምን ብሏል? ባለፈው ልምዳችን ፕሮባብል ነው ብዙ ሰዎች ይሄንን ዋራንቲ የመጠቀም እድላቸው ፕሮባብል ነው ሞር ላይክሊ ነው ማለት የመሆን እድሉ በጣም ከፍተኛ ነው። ስለዚህ question ምንድነው? should Santos recognize that the statement of financial position date a provision for warranty cost yet to be settled ላልተከፈሉት ለዋስትና መብቶች ፋይናንሻል ስቴትመንት ባላንስ ሺት በሚያዘጋጅበት ጊዜ እንደ ፕሮቪዥን ሊያቢሊቲ ብሎ ለዚህ ለዋስትና የያዘውን ገንዘብ ማስቀመጥ ይችላል ወይ ነው ጥያቄ ተጠየቀው። ስለዚህ ይሄን ጥያቄ ከመለሳችን በፊት አናሊሲስ መስራት አለብን። ኦኬ a warranty is a present obligation አይደል? ዋስትናችን የዛሬ ግዴታችን ነው። ለምን? ባለፈው ትራንዛክሽን የመጣ ኤሌክትሮኒክ ፕሮዳክቶች በመሸጣችን ምክንያት ትናንትና ኦር ባለፈው ጊዜ ዛሬ ላይ ምን መጥቶብናል? የዋራንቲ የዋስትና ኦብሊጌሽን መጥቶብናል። ስለዚህ አንድ የሊያቢሊቲ ዴፊኒሽን ያሟላልናል ማለት ነው። ሶ ምን ይፈጥርብናል ማለት ሌጋል ኦብሊጌሽን አለብን ማለት ነው። ያ ፕሮዳክት ከተበላሸ ኦር የተለየ ዲፌክት ካለበት የማስተካከል ሌጋል ኦብሊጌሽን ስላለ አንዱን የሊያቢሊቲ ዴፊኒሽን ያሟላልናል። ሁለተኛው the warranty result in outflow of resource ይህ ዋራንቲ የሰጠነውን የዋስትና መብት ለመክፈል ለመጠገን ለመቀየር ደግሞ ከኛ ምን ይፈልጋል? ሪሶርስ ሴትልመንት ሪሶርስ ይፈልጋል፣ አውትፍሎ ኦፍ ሪሶርስ ይፈልጋል። ስለዚህ ይሄም ሁለተኛው እንደ ሊያቢሊቲ የምንቆጥርበት መንገድ ሆነ። ሶስተኛው ደግሞ ፕሮባቢሊቲው ነው የመሆን እድሉ ነው። ባለፉት ኤክስፒሪየንሳችን እንዳየነው ይህ ዋራንቲ የመክፈል እድላችን በጣም ከፍተኛ። ስለዚህ ምን ማለት እንችላለን? ይሄ ለዋራንቲ የተያዘ ኮንክሉዥናችን ምን ይሆናል ማለት ነው? ሳንቶስ ካምፓኒ should recognize a provision on a current date ማለት አሁን ላይ ፕሮቪዥኑን ሪኮግናይዝ ማድረግ አለበት ማለት በዚህ ኮንክሉዥን መሰረት። ለምሳሌ ሌላ ኤግዛምፕል ስናይ this company has a policy of refunding ቅድም ያየነው ኮንስትራክቲቭ ኦብሊጌሽን ጋር የተያዘ ነው። ይሄ ደግሞ refunding of purchase to dissatisfied customer even though it is under no legal obligation to do ማለት ይሄ ካምፓኒ ደግሞ ከስተመሮቹ ሳቲስፋይድ ላልሆኑበት ፕሮዳክት ዋጋውን ይመልሳል፣ ገንዘቡን ይመልሳል። ነገር ግን የተጻፈ ስምምነት የለም ኦር መልስላቸዋለሁ ብሎ የፈረመላቸው ኮንትራት የለም። ነገር ግን ስሩ ኤክስፒሪየንስ ከስተመሮች ይሄን ለምደዋል። ዲሳቲስፋይድ የሆኑበትን ፕሮዳክት ሄደው ይመልሳሉ፣ ገንዘባቸው ሪፈንድ ይደረጋል። ሶ it is a policy of making refund is generally now ይታወቃል በከስተመሮች። ኦኬ ኩዌስችኑ ምንድነው? should these companies record provision for this fund ለዚህ ፈንድ ፕሮቪዥን መያዝ ይችላል ወይ ነው። ታይሙም አማውንቱም ለማይታወቀው ለዚህ ሊያቢሊቲ ፕሮቪዥን ብሎ ዛሬ ላይ መያዝ ይችላል ምንም እንኳን ሌጋል ኦብሊጌሽን ሌጋል ግዴታ የመመለስ ግዴታ ባይኖርበትም ነው። so the refund are a present obligation አይደል? የመመለሳችን ለከስተመሮቻችን ላልወደዱት ፕሮዳክት የመመለስ ኦብሊጌሽናችን የዛሬ ኦብሊጌሽን። ነገር ግን ከመቼ የመጣ ነው? ከፓስት ትራንዛክሽን ከዚህ በፊት እቃ ሸጠንላቸው ካልወደዱት ዛሬ ላይ መመለስ ይችላሉ። ስለዚህ የዛሬ ኦብሊጌሽን ነው። and the sale give right that constructive obligation because the conduct of those store has created a valid expectation on the part of its customer that store will be refund purchase። ስለዚህ ካለፈ ልምድ ደግሞ ከስተመሮች በዚህ ድርጅት ላይ እምነት አላቸው፣ ዲሳቲስፋይድ የሆኑበትን ፕሮዳክት የመመለስ እምነት አለ። ይሄ የተለመደ ፕራክቲስ ነው። ስለዚህ ካምፓኒ ኦብሊጌሽን አለበት፣ ኮንስትራክቲቭ ኦብሊጌሽን የምንለው ማለት ነው። ኦኬ ሌላኛው ሪፈንዱ ምን ይፈልጋል? ከኛ አውትፍሎ ኦፍ ሪሶርስ ይፈልጋል። የተበላሸውን መጠገን ሊሆን ይችላል፣ ገንዘባቸውን መመለስ ነው እዚህ ጋር እንደምናየው። ስለዚህ አውትፍሎ ኦፍ ሪሶርስ አለ፣ ሌላ መስፈርት አሟልቶልናል። ሌላኛው ደግሞ it is probable the portion of goods are returned which is returned for refund ማለት የመመለስ እድል የተወሰነው የተሸጠው ሽያጭ ውስጥ የተወሰነው ዲሳቲስፋይድ ሆኖ የመመለስ እድላቸው አለ፣ ፕሮባብል ነው የመሆን እድል አለው ማለት ነው። ስለዚህ በዚህ ጊዜ ምንድነው ማድረግ ያለብን ኮንክሉዥናችን ማለት ነው? a provision is recognized for the base of estimating cost of refund ነው። ስለዚህ ሊመለስ የሚችለውን ዩኒትሶች አስልተን በዛ ልክ ዛሬ ላይ ፕሮቪዥን መያዝ እንችላለን ማለት ነው። ሌላኛው ሶስተኛ ኤግዛምፕል እዚህ ጋር የምናየው on November 30 2011 assume that the employees filed 1 million lawsuit against Morrison Groceries for a damage of suffer when the employees sleep and suffer a serious injury at the company's facility። ስለዚህ አንድ ሰራተኛ በሚሰራበት መስሪያ ቤት ውስጥ ጉዳት ደርሶበታል፣ ኢንጁሪ ደርሶበታል። ስለዚህ አደጋው የደረሰበት መስሪያ ቤት ውስጥ እየሰራ ባለበት ወቅት ነው። ስለዚህ 1 ሚሊዮን ብር ካሳ እንዲከፈለው በህግ
ድርጅቱን ያሰራውን ድርጅት ከሷል። ሶ ነገር ግን የድርጅቱ ሎየር ምን ብሏል? the lawyer believed that the Morrison will not be lose a lawsuit። ይህ ሎየር ምን ብሏል? ይህንን ክስ የመሸነፍ እድላችን በጣም ጠባብ ነው። ምክንያቱም ኢምፕሎይ የከሰሰው ተኝቶ ያለ ጉዳት ደርሶበታል ኦር ኢምፕሎይ የጠየቀው የደረሰበት ዳሜጅ እኛ የመክፈል እድላችን ወይም በህግ የመሸነፍ እድላችን ዝቅተኛ ነው። ስለዚህ ወደፊት ልንከፍል የምንችለው ሊያቢሊቲ የለም ወይም ደግሞ less than 50% ነው ብሎ ሎየሩ ኢስቲሜት አድርጓል። ስለዚህ በዚህ ጊዜስ ምን ማለት አለበት? ይህ ድርጅት ይሄንን በሰራተኛው ለደረሰበት ጉዳት የጠየቀውን የካሳ ክፍያ ዛሬ ላይ እንደ ፕሮቪዥን መያዝ ይችላል ወይ ነው አናሊሲስ ስንሰራ። although the past obligation ኦከር ነው ያደረገው ምክንያቱም ሰራተኛው የሰራ ነው፣ ጉዳት ደርሶበታል፣ already happen ያደረገ ነው። ነገር ግን it is not probable የመሆን እድሉ ግን ዝቅተኛ ነው። ምክንያቱም ጠበቃው እንደሚለው ከሆነ የመሸነፍ በህግ ኬዙ ሎስዊት ላይ የመሸነፍ እድላችን less probable ነው ብሏል። በዚህ ኬዝ ምን ማድረግ የለብንም ማለት ነው? ፕሮቪዥኑን መያዝ የለብንም ማለት ነው። ፕሮቪዥኑን መያዝ የለብንም። ነገር ግን ጠበቃው ኢስቲሜሽኑ የመሸነፍ እድላችን ከፍተኛ ነው ወይም ፕሮባብል ነው ቢኖረው ለዚህ ሎስዊት የምንይዘው ፕሮቪዥን መኖር ነበረበት ማለት ነው። ኦኬ ሜዠርመንት ኦፍ ፕሮቪዥን ጋር ስንመጣ how does the companies determine the amount to report on provision? በምን ያክል ነው ግን የገንዘብ መጠኑ ፕሮቪዥን ሪፖርት መሆን ያለበት የሚለውን ስናይ IFRS የሚለው ምንድነው? we know አይደል ፕሮቪዥን ስንል ምን ብለን አማውንቱ ማይታወቁም ታይሙም ስፔሲፊካሊ ማወቅ አንችልም። ስለዚህ አማውንቱ ግን ምን መደረግ ይችላል? amount recognized should be best estimate of expenditure required to settle a present obligation። ስለዚህ በቻልነው አቅም ቤስት ኤስቲሜሽን ተጠቅመን ያንን ፕሬዘንት ኦብሊጌሽናችንን ሊያቢሊቲያችንን ከቨር በምን ያክል ልናደርግ እንችላለን በሚል በቤስት ኤስቲሜሽን ነው ሪፕሬዘንት መሆን ያለበት አማውንት ፋይናንሻል ስቴትመንት ላይ የምንይዘው ፕሮቪዥን ማለት ነው። so the best estimate represent that the amount that the company would pay to settle obligation at the statement of financial position date ማለት ስለዚህ ያ ፋይናንሻል ስቴትመንት ወይም ባላንስ ሺት በሚዘጋጅበት ጊዜ በምን ያክል አማውንት ነው ይሄ ያለብንን ዕዳ ልንከፍል የምንችለው የሚለውን ቤስት ኤስቲሜት ተጠቅመን ነው የገንዘብ መጠኑን ዲተርማይን ማድረግ ያለብን ማለት ነው። ስለዚህ ሜዠርመንት ላይ አሁን እንዳለው ሜዠርመንት ዩዝ ማኔጅመንት ዩዝ ጀጅመንት ነው። ይሄን ያክል አማውንት ተመሳሳይ ፕሮቪዥን በተለያዩ ተቋማት የተለያየ አማውንት ሊኖረው ይችላል። ምክንያቱም it is depends on the management judgment ማለት so the judgment it is depends on the past experience based on professional knowledge or discussing with expert or by using different additional information we can estimate the amount of provision or we can measuring the provision ማለት so measurement of liability should be considered on a time value of money። ስለዚህ provision በምንሰራበት ጊዜ time value of money consider ማድረግ አለብን which means a future event that may have an impact on the measurement of cost should be considered። ለምሳሌ time value of money የምንለው የዛሬ 5 ዓመት ከሆነ ዕዳውን የምንከፍለው ወይም liabilityውን እንከፍላለን ብለን estimate ያደረግነው የዛሬ 5 ዓመት ከሆነ or በቀጣይ 3 ዓመት 4 ዓመት ከሆነ ዛሬ ላይ ዕዳ ብለን ስትመዘግበው ያን ፊውቸር ቫልዩ ወደ ፕሬዘንት ቫልዩ አምጥተን መመዝገብ አለብን። ምክንያቱም የዛሬ 5 ዓመት የምንከፍለው 1 ሚሊዮን ብር ከዛሬ ስንት ብር ጋር እኩል ነው የሚለውን ታይም ቫልዩን ኮንሲደር አድርገን ነው ሜዠር ማድረግ ያለብን ማለት ነው ፕሮቪዥን ስንሰራ። ኦኬ there are common types of provision lawsuit አለ ከህግ ጋር የተያዘ ዋራንቲስ፣ ፕሪሚየም፣ ኢንቫይሮንመንት፣ ኦነርስ ኮንትራክት and restructure and other also ብዙ አይነት ፕሮቪዥኖች አሉ ማለት so IFRS require extensive disclosure related to provision in the note of financial statement. However, companies do not record or report the note of general contingencies inherent in a business operation። ስለዚህ IFRS በጣም ስትሪክትሊ ከሚጠይቃቸው ነገሮች አንዱ ምንድነው እያንዳንዱ ፕሮቪዥን ፋይናንሻል ስቴትመንት ላይ ያስገባነው ፕሮቪዥን አማውንቱን ኤስቲሜት አድርገን ነው ታይሙን ኤስቲሜት አድርገን ነው። ስለዚህ ምን መደረግ አለበት? ኖት ፋይናንሻል ስቴትመንት ላይ በደንብ ዲስክራይብ መሆን አለበት። ለምንድን ነው የያዝነው? እንዴት ነው የያዝነው? እንዴት ነው ካልኩሌት ያደረግነው የሚለው ነገር ፋይናንሻል ስቴትመንት ላይ መቀመጥ አለበት። ነገር ግን ጀነራል ሪስክ ልኮን ለምሳሌ በጦርነት፣ በአመጽ፣ በካታስትሮፊካል ሎስ፣ በቢዝነስ ሪሴሽን የሚመጡ እንትኖችን ግን ፋይናንሻል ስቴትመንት ላይ ማስቀመጥም ግዴታ የለብንም።
ዲስክሎዘር የመስጠትም ግዴታ የለብንም ማለት። ነገር ግን ፕሮቪዥን እስከያዝን ድረስ ፋይናንሻል ስቴትመንት ላይ ዋራንቲ ፕሮቪዥን፣ ሎስ ዊት ፕሮቪዥን፣ ፕሪሚየም፣ ኤንቫይሮንመንታል ኤኒ ፕሮቪዥን ከያዝን ግን we should be disclose how we can undertake that provision ማለት። ኦኬ ለየብቻ እናያቸው እስቲ። ለመጀመሪያው ሊቲጌሽን ፕሮቪዥን ነው የምንለው። so sometimes በተለያየ ምክንያት በህግ ተጠያቂ ልንሆን ይችላል። ቅድም እንዳየነው ሰራተኛችን ከሶን፣ ከስተመራችን ከሶን፣ ከሌላ ድርጅት ጋር በስም በጥቅም በተለያየ ምክንያት ብቻ ሊቲጌሽን ኬዝ ውስጥ ልንገባ እንችላለን። ያ ሊቲጌሽን ደግሞ ስናየው ኦኬ ልንሸነፍ እንችላለን። ክፈሉ ልንባል እንችላለን። ካሳ ክፈሉ ልንባል እንችላለን። ገንዘብ ስጡ፣ ሪሶርስ መልሱ ልንባል እንችላለን። ስለዚህ በህጉ እንሸነፋለን ብለን ካመነ ወይም የመሸነፍ ፕሮባቢሊቲያችን ሃይ ከሆነ litigation provision መያዝ አለብን ማለት ነው። the companies must consider the following in determining whether to record liabilities with respect to pending or trending litigation and actual possible claim and assessment ማለት። ስለዚህ time period in which underlying case of action occurred ያ litigation ላይ የከተተን ነገር የተፈጠረው መቼ ነው የሚለው መታወቅ አለበት። ከከስተመር ጋር ከሆነ መቼ፣ የትኛው ዓመት ላይ በሸጥነው ሽያጭ፣ የትኛው ዓመት ላይ በሰጥነው አገልግሎት፣ ኦር ቢዝነስ ፓርትነር ከሆነ በምን ኬዝ በቀኑ መታወቅ አለበት። then probability of unfavorable outcome መኖር አለበት። በህጉ በተከሰስንበት ወይም በፍርድ ቤት በተያዘው ህግ probability of unfavorable outcome ማለት ልንሸነፍ የምንችልበት እድል ከፍተኛ መሆን አለበት። and ability to make a reasonable estimate amount of loss በዛ በህግ መሸነፋችን ምክንያት ልንከፍል የምንችለውን የካሳ መጠን፣ ልንሰጥ የምንችለውን የካሳ ክፍያ ሪዝነብሊ በሆነ መንገድ ምን ሊደረግ የሚችል መሆን አለበት፣ ኢስቲሜት ሊደረግ የሚችል መሆን አለበት ማለት ነው። እነዚህ ነገሮች ከተሟሉ litigation provision መያዝ እንችላለን ማለት ነው። so with respect to refining with an asserted or claim assessment of companies must be determined እዚህ ጋር በጣም መጠንቀቅ ያለብን ቅድም እንዳልነው ሆኖ degree of probability በጣም መታየት አለበት። degree of probability that a suit may be filed or claim or assessment may be asserted and a probability of unfavorable outcome መታወቅ። እኚህ ሁለት ነገሮች ከተሟሉ degree of probability-ውን የህጉን ካየን በኋላ and which is probability of unfavorable outcome ከሆነ ደግሞ ምን ማለት ነው? ቅድም እንዳልነው የመሸነፍ እድላችን ከፍተኛ ከሆነ ምን ማድረግ አለብን? if both are probable ይላል if it is loss is reasonable estimate and is the case of action date or before the date of financial statement the company should be accrued the liability ማለት። ስለዚህ እኚህ ነገሮች ከተሟሉና አማውንቱን reasonable estimate ማድረግ የምንችል ከሆነና እዚህ የህግ ኬዝ ውስጥ የከተተን ነገር ፋይናንሻል ስቴትመንቱን ከማዘጋጃታችን በፊት ኦከር ያደረገ ከሆነ we should be have a provision provision liability መያዝ አለብን። እስቲ በዚህ ኤግዛምፕል ነው so these companies involved in the lawsuit at December 31st 2010 ነው። ስለዚህ December 31st 2010 ላይ የህግ ኬዝ ውስጥ ገብቷል ይህ ካምፓኒ። ስለዚህ ሁለት ኬዞች ነው የተሰጡን። አንደኛው prepare journal entry on December 31st assume that probable ነው ይህ ካምፓኒ በዚህ ክስ የመሸነፍ እድሉ probable ነው more likely ነው ማለት ነው። የመሆን እድል አለው፣ የመሸነፍ እድላችን ከፍተኛ ነው። ሁለተኛው ደግሞ የመሸነፍ እድላችን ዝቅተኛ ቢሆንስ not probable በፍርድ ቤት ክስ ሂደት ውስጥ የመሸነፍ እድላችን ዝቅተኛ ከሆነ በሁለቱ ኬዝ እንዴት እንመዘግበዋለን ነው የሚለው ጥያቄ። ስለዚህ የመጀመሪያው loss with loss ዴቢት እናደርጋለን፣ loss with liability ብለን ክሬዲት ማድረግ እንችላለን ማለት ነው። ምክንያቱም probable ስለሆነ we should be recorded on just like ስንከፍል ደግሞ loss liability ዴቢት እናደርግና ካሽን ክሬዲት እናደርጋለን። ሁለተኛው ኬዝ ግን there is no entry ነው። ለምንድን ነው liabilityውን አክሮድ ማድረግ አንችልም፣ liabilityውን መመዝገብ አንችልም። ምክንያቱም this liability is not probable ማለት። ስለዚህ በፕሮቪዥን ደግሞ እንዳየነው ቀደም አንድ ፕሮቪዥን ተብሎ ለመያዝ ከሚያስፈልጉ መሰረታዊ ነገሮች አንዱ probable መሆን አለበት። ኢኮኖሚክ አውትፍሎ ኦፍ ሪሶርስ ከኛ ሊወጣ መቻል አለበት። ፕሬዘንት ኦብሊጌሽን መሆን አለበት and bestly estimate amount ማድረግ አለበት ነው። ስለዚህ ይሄንን ስለማያሟላ ቢ ላይ ያለው ኬዝ አንመዘግበውም ማለት ነው። ኦኬ ሁለተኛው common types of provision warranty provision ነው። so warranty provision ቅድም እንዳልነው ለከስተመሮቻችን ለገዙት ዕቃ ላገኙት አገልግሎት
ዲፊሽንሲ ቢኖር ኳሊቲው ቢቀንስ ፐርፎርማንሱ ቢቀንስ ያንን ኮምፐንሴት ለማድረግ ለመጠገን ለመቀየር ቃል የምንገባው ነው ፕሮቪዥን የዋራንቲ ፕሮቪዥን ነው። ስለዚህ ቃል ለገባ ነው አልከፈልነውም፣ ነገር ግን ቃል እስከገባን ድረስ ዋስትና እስከሰጠን ድረስ ዛሬ ላይ ሊያቢሊቲ ብለን መያዝ እንችላለን ማለት ነው። if it is probable that the customer will make warranty claim, the companies can reasonably estimate the cost involved, the companies must be record an expense። ስለዚህ ለከስተመሮችን የሰጠነውን ዋስትና መብት ይጠቀሙታል ብለን የምናምን ከሆነና ሊጠቀሙ የሚችሉትን አማውንት ሪዝነብል ኢስቲሜት ማድረግ የምንችል ከሆነ ዋራንቲ ሊያቢሊቲውን እና ዋራንቲ ኤክስፔንሱን ዲተርማይን ማድረግ እንችላለን ማለት ነው። ነገር ግን ዋራንቲ ፕሮቪዥን ስንሰራ ካሽ ቤዝ ሜትድ እና አክሩዋል ቤዝ ሜትድ አብዛኛው ጊዜ የምንጠቀመው አክሩዋል ቤዝ ነው። አክሩዋል ቤዝ ነገር ግን ካሽ ቤዝ ምንድነው የሚለው the expense of warranty cost it should be incurred. No, it is not probable that the liability has been incurred and it is not reasonable estimate the amount of liability. ኦከር ሲያደርግ ብቻ ነው የምንመዘግበው ከሆነ ለምሳሌ ልክ ከስተመሮቹ መጥተው ጥገና ሲጠይቁን ለጥገና ያወጣነውን ኤክስፔንስ እና ሊያቢሊቲ ሪኮግናይዝ የምናደርግ ከሆነ ካሽ ቤዝ እንለዋለን። አክሩዋል ቤዝ ግን የምንለው it is charging warranty cost to operating expense and warranty liability in the year of sale። በሸጥንበት ጊዜ ከስተመሮቻችን ያንን የዋስትና መብት ይጠቀሙታል ብለን ካመንን አልተጠቀሙትም ገና ይጠቀሙታል ብለን ካመንን ዋራንቲ ኤክስፔንሱን ዴቢት ዋራንቲ ሊያቢሊቲውን ክሬዲት በማድረግ ሽያጩ በተፈጸመበት ዓመት ይሄን በማድረግ መፈጸም እንችላለን። so this method is then generally acceptable ነው ማለት generally acceptable method ነው አክሩዋል ቤዝ ነው። ስለዚህ ዋራንቲ ስንሰራ በዚህ ሜተድ ነው የምንሰራው። ለምሳሌ these companies provide 2-year warranty with one of its product was first sold on 2010። ስለዚህ 2010 ለተሸጡት ፕሮዳክቶቹ የሁለት ዓመት የዋስትና መብት ሰጥቷል። in that year ይላል በ2010 strip spent which is 70,000 service warranty claimed ይላል። በ2010 በራሱ ይህ ካምፓኒ 70,000 የሚሆን የሰርቪስ አገልግሎት ሰጥቷል። ዋራንቲ ክሌም ለተበላሸ ሊሆን ይችላል፣ የተቀየረ ዕቃ ሊሆን ይችላል። በ2010 የዋስትና መብታቸውን ተጠቅመው ለመጡ ከስተመሮች 70,000 የሚሆን ወጪ አውጥቷል። and at the end of the year ይላል 2010 ካለቀ በኋላ the companies estimate that additional 400,000 will be spent in the future to service warranty claim related to 2010 sale። ስለዚህ ምንም እንኳን 2010 ለተሸጡ ሽያጮች የ70,000 ብር ዋስትና በ2010 ብንሰጥም ነገር ግን ገና 400,000 የሚሆን ዋስትና ወደፊት ልንጠየቅ እንደምንችል ኢስቲሜት አድርገናል። 2010 ላይ ለሸጥናቸው ሽያጮች ገና ወደፊት የ400,000 ብር የሚሆን ዋስትና እንሰጣለን ብለን ኢስቲሜት አድርገናል። ስለዚህ በዚህ ጊዜ እንዴት ነው ጆርናል ኢንትሪ ሪከርድ የምናደርገው ነው እንዳትረሱ። 70,000 ኦልሬዲ በ2010 ስለወጣች ምንም ችግር የለውም። ዋራንቲ ኤክስፔንስ ዴቢት እናደርጋለን፣ ካሽ ክሬዲት እናደርጋለን። ምክንያቱም የካሳ ክፍያ ሊሆን ይችላል፣ የጥገና ወጪ ሊሆን ይችላል ያወጣነው። ነገር ግን 400,000 ግን ምን ተብሎ ነው መያዝ ያለበት? ሊያቢሊቲ ፕሮቪዥን ሊያቢሊቲ ወይም ዋራንቲ ሊያቢሊቲ ነው ተብሎ መያዝ ያለበት። ስለዚህ ዋራንቲ ኤክስፔንሱን ዴቢት እናደርጋለን፣ ዋራንቲ ሊያቢሊቲውን ደግሞ ክሬዲት እናደርጋለን at the end of December 31st 2010 ማለት ነው። ስለዚህ ዋራንቲን በዚህ መልክ ሪከርድ እናደርጋለን። ሌላኛው ስለ ፕሮቪዥን ስናወራ ፕሪሚየም ኤንድ ኩፖን። ሶ in this case ደግሞ የምናየው ምንድነው sometimes ካምፓኒዎች ምን ያደርጋሉ? ለምንገዛቸው ዕቃዎች ለሚሰጧቸው አገልግሎት እንደ ቤኔፊትስ እንደ ተጨማሪ እንደ ቦነስ እንደ ዲስካውንት ኦር እንደ ተለያየ ነገር ምን ያደርጋሉ? ለከስተመሮቻቸው ቃል ይገባሉ ኦር ይሰጣሉ። ስለዚህ ይሄ ምን ይሆናል ማለት ነው? ለምሳሌ 10 ፕሮዳክት ለሚገዛን አንድ ፕሮዳክት እንመርቃለን ሊሆን ይችላል። አንድ ፕሮዳክት እንመርቃለን። ስለዚህ ለዛ ለአንድ ፕሮዳክት የምናወጣውን ወጪ ከስተመሮቹ ይጠቀሙታል ወይም ደግሞ 10 ፕሮዳክት ገዝተው አንድ ፕሮዳክት ይዘው ይሄዳሉ ብለን የምናስብ ከሆነ ለዛች ለአንድ ፕሮዳክት የምናወጣትን ወጪ ዛሬ ላይ እንደ ሊያቢሊቲ ብለን መያዝ እንችላለን። ምክንያቱም ምን አለ? ኮንስትራክቲቭ ኦብሊጌሽን አለ። ቅድም ያለው ኮንትራክት የተፈራረምነው ነገር ባይኖርም ለከስተመሮቻችን የምንሰጠው አገልግሎት ውስጥ አካተነዋል። ስለዚህ companies should charge a cost of premium and coupon to expense in the period of sale that benefit from the plan
ኢን አካውንቲንግ ምን እናደርጋለን? ኤስቲሜት ነምበርስ ኦፍ አውትስታንዲንግ ፕሪሚየም ምን ያክል ከሰጠ ነው ከ10 ፕሮዳክት ገዝተው አንዳንድ ብር ተጨማሪ አንዳንድ እቃ ተጨማሪ ከሚወስዱ ይውሰዱ ብለን ካሰብን ከስተመሮች ውስጥ ምን ያክሉ ያንን አንዳንድ የጨመርንላቸውን ፕሮዳክት ወሰዱት የሚለውን ማወቅ አለብን። ኦኬ ይሄንን ጥሩ ኤግዛምፕል ሶ ABC ካምፓኒ ፕሮቫይድ one gift for every purchase which is one package of ብስኩት ነው። ስለዚህ አንድ ፓኬጅ ብስኩት ስንገዛ አንድ ጊፍት ለከስተመሮቹ ይሰጣል። ስለዚህ assume that በዚህ አመት 60,000 ፓኬጅ ብስኩት እያንዳንዱን ፓኬጅ በ4 ብር ሸጥ ነው። ስለዚህ 60,000 ጊፍት መስጠት አለብን ማለት ነው። በአንድ ፓኬጅ አንድ ጊፍት የምንሰጥ ከሆነ 60,000 ጊፍት መስጠት አለብን። ነገር ግን based on experience ምን ብሏል ABC ካምፓኒው ከ60,000 ፓኬጅ ውስጥ 40% ናቸው ጊፍቱን የመቀበል ፍላጎት ያላቸው ወይም 40% ናቸው ጊፍቱን ሊቀበሉኝ የሚችሉት ብለው ሪዝነብሊ ኤስቲሜት አድርጓል። እያንዳንዱ ለከስተመሮቹ የሚሰጠው ጊፍት ደግሞ ምን ያክል ኮስት ያደርገዋል? 50 ሳንቲም ኮስት ያደርገዋል። ስለዚህ ይሄንን ሪካርድ አድርጉ ነው የተባለው። ፕሮቪዥን ለዚህ ፕሪሚየም ኤንድ ኩፖን ፕሮቪዥን ያዙለት ነው የተባለው። ስለዚህ መጀመሪያ ሽያጩን እንመዝግበው። ካሽ ዴቢትድ ይሆናል በ240,000 ሴልም በ240,000 ዴቢትድ ይሆናል። ነገር ግን ይሄን እንዴት ያገኘነው? 60,000 ፓኬጁን እዚህ ጋር እንደምታዩት 60,000 ፓኬጅ ነው የሸጥነው። እያንዳንዱን በ4 ብር ከሸጥነው የሽያጭ መጠናችን ስንት ይሆናል ማለት ነው? 240,000 ይሆናል። ዜን አሁን ኔክስት ደግሞ የምናደርገው ፕሪሚየም ሊያቢሊቲውን እና ፕሪሚየም ኤክስፔንሱን ነው ዲተርማይን የምናደርገው። ሶ ፕሪሚየሙን ለማወቅ ግን ምን ማድረግ አለብን? ከ60,000 ፓኬጅ ውስጥ ስንት ፐርሰንቱ ነው ጊፍት የመውሰድ እድል ያለው? 40%። ስለዚህ መጀመሪያ እሷን መስራት አለብን። 60,000 ሲባዛ በ40% ስናደርግ 24,000 ይሆናል። ስለዚህ 24,000 የሚሆኑ ፓኬጆች አንዳንድ ጊፍት ይወስዳሉ ማለት ነው። 24,000 የሚሆኑ ከስተመሮቻችን ለእያንዳንዱ ፓኬጅ አንዳንድ ጊፍት ይወስዳሉ። አስዩም ዳት ለእያንዳንዱ ጊፍት ደግሞ የምናወጣው ወጪ ስንት ነው ተብሏል? 50 ሳንቲም ነው ተብሏል። ስለዚህ ምን እናደርጋለን? 12,000 ይሆናል። ምክንያቱም 60,000 ፓኬጅ ከሆነ በ40% ስናባዛው 24,000 ፓኬጆች ናቸው ጊፍት የመውሰድ እድል ያላቸው። ዜን 24,000 ፓኬጅ እያንዳንዱ አንዳንድ ጊፍት ስለሚወስድ አንዷን ጊፍት ለመስራት ወይም ለመግዛት የምናወጣው ወጪ ደግሞ 50 ሳንቲም ስለሆነ ስንት ወጪ ይፈልግብናል ማለት ነው? 12,000። ስለዚህ ምን እናደርጋለን? ፕሪሚየም ኤክስፔንስ ዴቢትድ ባይ 12,000 ፕሪሚየም ላያቢሊቲ ክሬዲት ባይ 12,000 እናደርግና እንመዘግባለን። ልክ ከስተመሮቻችን ምኑን ሲወስዱ መተው የምንሰጣቸውን ጊፍት አሰም ፖይንት የዛሬ ዓመት ሊሆን ይችላል ኦር ሳምቲንግ ልክ ጊፍቱን ሲወስዱ ሙሉ ለሙሉ ቢወስዱ ለምሳሌ ምን አድርገን እንመዘግባለን? ይቅርታ እዚች ጋር ፕሪሚየም ኤክስፔንስ ሳይሆን ኢንቨንተሪ ለምሳሌ የምንሰጣቸው አሸንጉሊት ከሆነ ኢንቨንተሪ ብለን ሪከርድ እናደርጋለን ማለት ነው። ኢንቨንተሪ ብለን ፕሪሚየም ኤክስፔንስ ሳይሆን ኢንቨንተሪ ብለን በዚህ መልክ ሪከርድ እናደርጋለን። ፕሪሚየም ላያቢሊቲው ዴቢት ይሆናል። የምንሰጣቸው የአሸንጉሊት ሊሆን ይችላል፣ የፖስት ካርድ ሊሆን ይችላል። ኢንቨንተሪው ክሬዲት ይሆናል ማለት። ስለዚህ በዚህ መልክ እንመዘግባለን ማለት ነው።